ክቡራና ክቡራት ተመልካቾቻችን አሁን ከሶስት የፖለቲካ ድርጅቶች ጋር ነው ያለነው። ወራፋን ኦሮሞ ደጌሰኒፍ ሞ አይሮ አማ ከነቲ ፓርቲ ሲያሳ ሰዲ ከን አስነ መዲት ጅረኒ ኢሳኒስ ፓርቲወን ጋምቤለቲ አፋን አማረቲ ዋና ሐሳኒፍ ወራፋን ኦሮሞ ዱበተኒ ሲንጅሩ ኢሳን አፋን ኦሮሞ ተን ዱብሳ ወራፋን አማራ ሞ ዱበተኒ አፋን አማራቲን ዱብሳ ይቻላ። እንግዲህ ክቡራና ክቡራት ተመልካቾቻችን አሁን የዚህ የምናያቸው የሶስት የጋምቤላ ፓርቲ አመራር አባላት ናቸው። ከሶስቱም ጋር ቆይታ እናደርጋለን ወደ ሌላው ስብሰባ እስከምንገባ ድረስ። አሁን የምንጀምረው እዚህ ከመሃል ነው። ስማቸውን ይገልጹልንና የእርሶ የሚመሩትን ድርጅት ደግሞ ስም በዛው ይገልጹልናል። ከዛ በኋላ ጥያቄን ይቀጥላል። ከመሀከል ነው የምንጀምረው። ቴንክ ዩ። እንግዲህ ያው ስሜ ኦባንግ ይባላለሁ። የሚወክለው ድርጅት ጋምቤላ ክልላዊ ንቅናቄ ወይም በእንግሊዝኛ GRM። ኦኬ፣ እንግዲህ እስኪ ባጭሩ ዛሬ ፖለቲካ ፓርቲዎች ከዶክተር አብይ አህመድ ከጠቅላይ ሚኒስትር ጋር ስብሰባ አድርገዋልና በዚህ ምን ያገኛችሁት ነገር አለ? ምን ጥቅም ተገኘ? ምንድነው ከዚህ ስብሰባ ያነሳችሁት ጥያቄ ተመልሷል? ምንድነው ከስብሰባው የጠበቃችሁት ተሳክቷል? በዛ ላይ አጠር ያለ እንግዲህ ያው የስብሰባው ይዘት ከመጀመሪያ በጣም የሚደነቅ ጅምር ነው። ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ውስጥ እንደዚህ አይነት ዝግጅት ተደርጎ ሰዎችን ተሰባስቦ እንዲናገሩ እድል ተሰጥቷቸው በጣም የሚደነቅ ነው። በእርግጥ በሶስት ነገሮች ዙሪያ ነው ንግግር ማድረግ ነበረብን፣ ግን ከጊዜ መጣበብ ምክንያት ሁሉም የፖለቲካ ፓርቲዎችን ባይሳተፉ ምናልባት ወደፊት እንደዚህ አይነት እድል በስፋት እና ሰዎችን የሚሰማቸው ነገር መናገር የሚችሉበት ሰፊ ጊዜ ኖሮ መናገር የሚችሉበት እድል ቢፈጠር ለምንፈልገው ወይም ለምንመኘው ወይም ያገኘነው እድል ለማሳካት ቦታ ይኖራል ብዬ ነው የሚገመተው። ጥሩ ነው። እስኪ ካለን ጊዜ አንጻር እንግዲህ ለሌላው ደግሞ የጋምቤላ ድርጅት አስተላልፋለሁኝ። እርሶም የራስዎን ስም ያስተዋውቁና ከዛ እንጀምራለን። ከዛ ደግሞ ወደዚህ እናልፋለን። ቡርታታ እባላለሁ። እንግዲህ የጋምቤላ ክልላዊ ንቅናቄ ድርጅት ነው የሚወክለው። በዚህ ድርጅት ውስጥ አንድን የድርጅቱን ከፍተኛ አመራር አካል ነኝ። ተመሳሳይ ጥያቄ ነው እርሶንም የምጠይቀው። ዛሬ በተካሄደው የፓርቲዎች ወይም የፖለቲካ ድርጅቶች ስብሰባ ከጠቅላይ ሚኒስትሩ ጋር ያደረጋቸው ውይይት ምን ያክል ገንቢ ነው? ምን ያክል የፈለጋችሁትን ነገር አግኝታችኋል? ይዘቱን እንዴት ገመገሙት? እስኪ በአጠቃላይ ከእርሶ ወደ ካሜራውን ወደ እሳቸው ትመልስልኛለን። ትልቁ ነገር ካለው ጊዜ አንጻር ለማድረስ የነበረብን ጥያቄዎች ከጊዜው አንጻር የአይድል ለማግኘት አላገኘንም እና ለወደፊቱ እንደዚህ አይነት አመርቂ መድረኮች በሚዘጋጁበት ሰዓት አስፈላጊው ሰዓት ተመቻችተው ሁሉም ፖለቲካ ድርጅቶች የራስ የሚሰማቸውን በተለይ በለውጥን ዙሪያ ያላቸውን ሀሳብ የሚያንሸራሽሩበት መድረክ ቢፈጠር የሚል ሀሳብ ነው። በዛሬው ግን ዶክተር አብይ ቆንጆ ንግግር ነው ያደረጉት። ነገር ግን ካለው ጊዜ አንጻር ሁሉም የፖለቲካ ድርጅቶች ያላቸው ሪዮሮ ከዚህ በፊትም የነበራቸውን መልዕክቶች ለማድረስ ጊዜ አላገኙም። ሌላው የፖለቲካ ድርጅት ደግሞ እዚህ ከፊት ለፊቴ ይገኛሉ። ሌላ የፖለቲካ ድርጅትን ይመራሉ ማለት የጋምቤላን ድርጅት ነው ማለት በጋምቤላ ክልልን የሚወክሉ ናቸው። እሳቸውም ስማቸውን ይነግሩንና የሚወክሉትን የፖለቲካ ድርጅት። ስሜው ማን ጎራ ይባላል። በጋኔን ተወክያለሁ። ጋምቤላ ሕዝቦች ነጻነት ንቅናቄ ምክትል ፕሬዝዳንት ነኝ። መልካም እሳችሁ ያለ ካሜራማን እርሶ እንግዲህ አሁን የትጥቅ ትግል የሚያካሄድ ድርጅት ይመስለኛል እና ካልተሳሳቱ ምን ያክል ላነሱ ጥያቄ ከጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ አለ? በእርግጥ የጠቅላይ ሚኒስትር መምጣቱ በመጀመሪያ ደረጃ ላይ
ደስ ብሎን ነበር በራሴ በኩል። ግን ላቀረብኩት ጥያቄዎች አንድም ምላሽ አልተመለሰልኝም። ምንድነው ያቀረቡት ጥያቄ ያላገኙት ምላሽ ምንድነው? ይጠብቁት የነበረው ምላሽ ምንድነው? ዋላ ድርጅቱ የትጥቅ ትግል ድርጅት እስከሆነ ድረስ እሳቸው ያመጡትን የመደመር ሁኔታ የመደመር ሲባል ውስጥ ያሉት ብቻ ሳይሆን ወይንም ዳይፎራ ያሉት ድርጅቶች ሳይሆን አጠቃላይ ጦር ያነሱትን ድርጅቶች የሚደመርበትን ሁኔታ ግልጽ መሆን አለበት። ስለዚህ ያን ግልጽ አላደረጉ። እንደሚደራደሩ እንደማይደራደሩ ምንም ነገር አልገለጸም። መልካም። የመጨረሻ ጥያቄ እዛው ላይ አንዳንድ የፖለቲካ ድርጅቶች ስለ ቋንቋ ያነሳሉ፣ ስለ ክልል ያነሳሉ። ክልል መቅረት አለበት፣ የብሔር ፖለቲካ መቅረት አለበት፣ እንደውም የዘር እያሉ ያሉት ከመጀመሪያው የዘር ፖለቲካ የሚባል ነገር አማርኛ የለም። በእኔ እምነት የዘር ፖለቲካ የሚባል ነገር አማርኛ የለም። ሰዎች ናቸው የዘር ፖለቲካ ወይ የብሔር ፖለቲካ ያሉት ወይ የሚያራሙት ፖለቲካ እና ይሄንን ክልል መኖር የግድ ነው። የተጎዱ ሰዎች አሉ። ክልሎች አሉ ከዚህ በፊት የነበሩትን ለምሳሌ አናሳ የተባሉትን እንደው አናሳ ብቻ ሳይሆን ሌሎች አቅም የሌላቸው ወይም ብዛት ቢኖራቸውም የመናገር ወይም አንድ ነገር የማድረግ ስልጣን የሌላቸው ህዝብ ወይም ድርጅቶች ነበሩ። ስለዚህ ክልል መኖሩን ለአናሳ በጣም ይጠቅማል። አንደኛው ተሳታፊ በተለይ እስኪ ፌዴራሊዝም ማያስፈልግም ክልል አያስፈልግም ምን አይነት ጥያቄዎችን ያነሱት የፖለቲካ ድርጅቶች ምን አስተያየት እኔ በበኩሌ ከፖለቲካ አይዲዮሎጂ ልክ ባለው አሳሳቢ ጉዳዮች በተለይ በጋምቤላ በአሁኑ ደረጃ ባለው ስርዓት መንግስት የሚያደርገው ወከባ እንኳን የአብይ ቲሸርት ለብሰን ያው እስር ቤት ብንገባ እንደዛ አይነት እንግዲህ ያው ፎከስ ላይ ባደርግ ምልክት ባስተላለፍ ጥሩ ነው። ፒተር ይባላለሁ። በአሁኑ ደረጃ በጣም አሳሳቢ የሆነ በጋምቤላ ክልል በጣም ህዝቡን እየፈራ ነው። በተለይ የአብይ ደጋፊዎች እንኳን ቲሸርት ለብሰው ከተማ እንኳን መዞር ያስፈራል። So I just would like to express myself in English. I would like to see that if the Prime Minister would like to see that and possibly find a ways how he can resolve the conflict and how he can resolve also by enforcing law to the people that is in the government position. Okay. ሶስተኛው ፓርቲ ለቅታ እዚህ ያለው እስኪ ከዛሬው ስብሰባ ማለትም ከጠቅላይ ሚኒስትሩ ጋር በተደረገው የፖለቲካ ፓርቲዎች ስብሰባ ላይ የፈለጋችሁት ያነሳችሁት ጥያቄ ምንድነው? ከዚህ ይዘቱን እንዴት ገመግሙታል? እንግዲህ ስሜ ኮኩ ይባላለሁ። የሚወክለው ፓርቲ ጅነም ይባላል። የጅነም ሊቀመንበር እንግዲህ ፓርቲው በስተጀርባ ብዙ ህዝብ እንዳለና የሰዎች ጥያቄ ያለበት ፓርቲ ነው። እንግዲህ በዚህ ስብሰባ ላይ ኤክስፐክት ብዙ ሳርቅ የነበረው ምናልባት እድሉ ይደርሰናል ነው እዚህ የተገኘው። አቶ አብይ በእውነቱ ቆንጆ ንግግር አድርጓል። የኢትዮጵያ አንድነት በጣም አንጉድጉዶ የሚናገሩ ሰዎች ሰው ናቸው፣ ፕራይም ሚኒስትር ናቸው። ነገር ግን ከዚህኛው በስተጀርባ ያለው ጥያቄ ደግሞ ቢመለከቱ የሚል ምንድነው ጥያቄው? በስተጀርባ እንግዲህ አንድነት ሲባል የኢትዮጵያ አንድነት ሲባል እነዚህ ትናንሽ ብሔረሰቦቹ ምን መልስ ምላሽ አላቸው? ለዚህ ለምሳሌ በጋምቤላ በኩል ያለው ችግር መሰረታዊ ችግሩ የህዝብ መጨፍጨፍ
ይህ የህዝብ መጨፍጨፍ የኢትዮጵያ መንግስት ባህል ሆነ። በደርግ ጊዜ ነበረ፣ በኢህአዴግ ጊዜ ነበረ። አሁን በመጣው ለውጥ አቶ አብይ በሚመሩት መንግስት ላይ የጋምቤላ መልስ በዚህ በህዝብ ጨፍጨፋ በኩል ምን መልስ ሊሰጡበት ይችላሉ የሚል ጥያቄ ማቅረብ ከጊዜ አንጻር ያንን ባለማድረግ እስኪ እንግዲህ ጊዜ ካለማግኘታቸው የተነሳ ይህን ጥያቄ እንዳለ እና የእኛ ጥያቄ የጋምቤላ ጥያቄ በአጠቃላይ የአይደንቲቲ ጥያቄ ነው፣ የማንነት ጥያቄና በህይወት የመኖር ዋስትና ጥያቄ። ግን እዚህ ላይ አንዳንድ ወገኖች ጥያቄ ሲያነሱ ይሄ የዘር ፖለቲካ ነው፣ ክልል አያስፈልገንም፣ በዘር ላይ የተመሰረተ ፖለቲካ አያስፈልገንም እያሉ ስተቹ ነበር። እንደውም ይሄ ፌዴራሊዝም የሚባለው ፌዴሬሽን አያስፈልገንም፣ ወደ ድሮ ክፍለ ሀገር እንመለስ አይነት ጥያቄ ሲያነሱ ነበር። እንዴት አያቸው? እሱ በጣም አደገኛ እንትን ነው የሚሆን። ምክንያቱም ኦልሬዲ በዘር ለይቶ ሰዎች ተጨፍጭፉ። እነዚህ ሰዎች ከሀገር የተሰደዱ ማለት በስደት የሚኖሩ ለእነሱም ምላሽ የሚሰጥ መልእክት ያስፈልጋል፣ ወደ ሀገር እንዲመለሱ። እንግዲህ እነዚህ ሰዎች ዘራቸው ተለይቶ የሚጨፈጭፉ ከሆነ መሬታቸው ከተወሰደባቸው የጋምቤላ መሬት የሳውት ዌስቱ ጥያቄ ህዝብ የመሬት ጉዳይ ነው። ከመሬት ጋር ተያይዞ የማንነት ጥያቄ ነው። እንግዲህ በህይወት የመኖር ዋስትና ሁሉ ያለበት እዛ በቀላሉ ሰው የሚሞትበት ቦታ የሚሆን አቶ አብይ ከፕራይም ሚኒስትር መንግስት እንዴት ምላሽ ይሰጣል? ከእንግዲህ ያ ሞት ግድያው በክልሉ እንዲቀረብ ወይም እንዲቋረጥ መንግስት ምን ያደርጋል? በዚህ የሚሉ ጥያቄዎች ለማንሳት ፈልገን ነበረ። ጊዜ አንጻር እንግዲህ ምን እስኪ ሌሎቻችሁ የምትጨምሩት ነገር አለ? እሳቸው ተራ በተራ በዛው ይሄ የዘር ፖለቲካ ነው፣ ክልል አያስፈልግም፣ ፌዴራሊዝም አያስፈልግም የሚሉ ወገኖች አሉ። ያው አንስቷል ጥያቄውን ቅድም። ከዚሁ ጋር በተያያዘ እንግዲህ የምትሉት ነገር ካለ በዛው መደመር የሚለውንም የጠቅላይ ሚኒስትሩን ፍልስፍና ስናወራ ያላቸው አጠር አጠር አድርገን ለሌሎች ወድል እንሰጣለን። ዋል እንግዲህ አሁን የዘር ጉዳይና ክልል አስፈልገም ድሮ ክፍለ ሀገር እንመለስ የሚለው ነገር እሱ እኔ በሬዚስታንት መልክ ነው ማየት የምችለው። ምክንያቱ የኢትዮጵያ ሕዝብ በአሁኑ ሰዓት መብቱ ያውቃል፣ ለመብቱ ያደረገው ትግል ያውቃል። ያ እንግዲህ መነሻው ያደረገው ራሱ ነው፣ መግለጫው ነው። ስለዚህ ያንን እንግዲህ እንደዚህ አይነት የሚሸረሸር ሀሳብ ቦታው ይኖራል ብዬ አልገመተውም። እንኳን እኛ መናገራችን ይቀርና ማንኛውም የኢትዮጵያ ሕዝብ ዛሬ የራሱ ማንነቱ ያውቃል። የሚፈልገው ደግሞ አብሮ የመኖር ራሱ የማስተዳደር ልምድ አለው። ስለዚህ ይህንን የሬዚስታንት ጉዳይ እኔ ግምት የለኝም። እኔ የሚመለከተኝ አውቃለሁ። ማንነቴ የሚገልጽ የማንነቴ መግለጫ የሆነው የማይደገፍ አካል የሬዚስታንት ነው፣ የለውጡ ሬዚስታንት ነው ብዬ ነው ማሰብ እና እውነተኛ ዲሞክራሲ በኢትዮጵያ ውስጥ እንዲሸፈን ከተፈለገ የዲሞክራሲያዊ መብቶች መጠበቅ አንዱን ራስ በራስ ማስተዳደር የማንነት መግለጫ ሊገልጽ የሚችል ሁሉም አብሮ መኖር የሚችሉበት ኮንዲሽን ከዚህ ጋር ነው ማየት የሚችለው። ተመሳሳይ ጥያቄ ለሳቸው በቅድሚያ የመጨረሻ ሀሳብን ከማቅረብ በፊት በተለይ በክልል የዘር ፖለቲካ ዙሪያ ሀሳብ ከመስጠት በፊት
ዛሬ ለዶክተር አብይ ማድረስ የነበረውን መልእክት ባጭሩ እስከ መልእክቱን ይችላል። አንደኛ በዚህ ለውጥ ይህንን ለውጥ ጋምቤላ አካባቢ የሚታገሉት ኃይሎች አሉ። በተለይ የአብይን ቲሸርት ለብሰው የነበሩት ከሁለት ሳምንት በፊት ለብሰው የነበሩት የጋምቤላ ወጣቶች ታድኖ ታስሯል። ምንድን የሚያመለክተው ስልጣን ላይ ያሉት አመራር አካል የለውጡን ፍላጎት የላቸውም። ስለዚህ በአጭር ጊዜ ውስጥ ቢያንስ አንደኛ ወጣቱ ታፍኗል። በአሁኑ ሰዓት ይህን ለውጥ ለመደገፍ እድል አላገኙም። ስለዚህ ይህን ፌዴራል መንግስት ትኩረት ሰጥቶ በአጭር ጊዜ ውስጥ እዛ አካባቢ ስርቆት የለመዱት የቀድሞ ባለስልጣናት ከዚህ ለውጥ ጋር የሚጋፍጡ ይህንን ለውጥ የማይደግፉት አካላት በአሁኑ ሰዓት ስልጣን ላይ ነው ያለው። ስለዚህ በአጭር ጊዜ ውስጥ መንግስት አስፈላጊ የመንግስት ማስተካከያ በጋምቤላ አካባቢ መሰራት አለበት። እሱን አንዱ ነው። ሁለተኛ ይህ የክልሉና የዘር ፖለቲካ ጉዳይ እኔ በዚህ ዙሪያ ብዙ ሀሳብ አላከለም። ምክንያቱም ኢትዮጵያን ህዝብ የሚያዋጣው አስተዳደር ምን አይነት አስተዳደር ነው ያውቃል። ባለፉት 27 ዓመታት ኢትዮጵያን ህዝብ የሚያዋጣለት የትኛው አስተዳደር ነው፣ ማያዋጣ የትኛው ነው ብሎ ያውቃል። ስለዚህ ፍርዱ ኢትዮጵያን ህዝብ ይውሰን። ያ የኢትዮጵያ ህዝብ ውሳኔ ነው። የትኛው አስተዳደር የሚያዋጣ እነሱ ይውሰኑ። ነገር ግን እኔ እንደግል ለኢትዮጵያ ህዝብ የሚወስነው ነገር የለኝም። ምክንያቱም ስልጣን የህዝብ እስከሆነ ድረስ በአብይ አንደበት ተብሏል። ስልጣን የህዝብ ነው። ባለፉት ዓመታት ሁሉ የነበሩት አመራር ስልጣን ሲይዙ ልክ እንደ ራሳቸው ንብረት ይቆጥሩት ነበር። ነገር ግን ያ ጊዜን አልፏል። ስለዚህ በጋምቤላ ክልላዊ ንቅናቄ ስም አደራ የሚለው ጠቅላይ ሚኒስትር በአጭር ጊዜ ውስጥ የጋምቤላ ክልል መንግስት ለውጡን ስለማይደግፉት እዛ አካባቢ ከፍተኛ ስራ መስራት አለበት የሚል ሀሳብ አለ። ብዙ ሆናችሁ የጋምቤላ አካባቢ ተወላጆች ከዚህ ጀምሮ ዙሪያውን ይታያሉ። ሁላቸውም የራሳቸውን አስተያየት መስጠት ይፈልጋሉ። ስለዚህ እስኪ ማን ነው ከእናንተ መካከል እዚህ ጋር ካሜራማኑ የሚያሳይልኝ ከሆነ አሁን ብዙ የፖለቲካ ፓርቲዎች አላቸው። አሁን ሳይ ጋምቤላ ትንሽ ነች፣ እናንተ ፓርቲዎች ብዙ ናቸው። ይሄንን አንድ አድርጋችሁ ለመብታችሁ ለመታገል ምን ጥረት እየተደረገ ነው? ከማን ልጀምር? አንዳችሁ ውስጥ በቅድሚያ ላመሰግናችሁ እወዳለሁ ለዛሬ የሚዲያ ድል በማግኘታችን እንድንነጋገር። እኔ ራሴ እንደዛ አግኝቼ አላውቅም። ሁልጊዜ የምጠቀም በፕሬስ ሪሊዝ ነው። የጋምቤላ ናይሎቲክ ዩናይትድ ሙቭመንት ጀነራል ሴክሬታሪ ነኝ። በቻኩጁሉ እባላለሁ። ፖለቲካ ድርጅቶች ለምን በዙ በሚል መብዛቱ ጥሩ ነው፣ ትንሽ ሲሆን ደግሞ ጥሩ ነው። ለምን በዛ ቢባል ያለው የዓላማ ኤክስፕሬስ ማድረግ እድል ይኖራል። ሄዶ በኋላ አራል ቀብየል ላይ ነው የሚውለው፣ ጋምቤላ ላይ ነው የሚሆነው። ስለዚህ ወደ አንድ መምጣት የሚደረገው ጥረት ተጀምሯል። ምክንያቱም ያለው ዲፍረንሱ ምንድን ነው? እንታገል በአፈሙዝ ወይስ ቁጭ ብለን እንነጋገር ነው ያለው። በቁጭ ብለን እንነጋገርና በአፈሙዝ እንግባ በሚለው ማዕከል አሁን ሊነዱ እየጠበበ ነው። ለዚህ ነው ዛሬ ልታየን የቻልነው። ሶስቱ ድርጅቶች እዚህ ጋር ቁጭ ብሎ እየተናገሩ ያለው የጋምቤላ ችግር የእኛ ችግር ነው፣ የአንድ ፖለቲካ ፓርቲ ችግር አይደለም። ስለዚህ ውይይቱ ይቀጥላል። ከጥቂት ጊዜያት በኋላ አንድ እንደምንሆን ሰማል። ኦኬ ክቡራንና ክቡራት ተመልካቾቻችን እንግዲህ ሌላ ስብሰባ ልንገባ ነውና እናንተም ወደ ስብሰባ ታመራላችሁ። እዚህ ላይ ቃል ምገባላችሁ የጋምቤላን ድርጅቶች ኦሮሚያ ሚዲያ ኔትወርክ ወደፊት ጋብዞ እንደሚያወያያችሁ ነው። ለዛሬ ያዘጋጀነው በዚህ እንቋጫለን። አሁን ወደ ዋናው ወደ ስብሰባው አዳራሽ እናመራለን። እንግዲህ አጭር ጊዜ ስለሆነ በጣም ይቅርታ እንጠይቃለን። እንግዲህ በዚህ እንቋጫለን። The moment he has my
Lana guddisana jala fudhattee baddeemi. Lakki oomishni nan jaalatu obboleessa kanarraati. gawanin baru betul kacian ya ada korang tu amal betul baru ni contoh ni ye cek wajar seperti makan time month and time join kamu kan betul cara seperti betul ya no wani ini mungkin jangan lupa ya waktu tu poinnya ini mon warna pilihan gin warna mirkai juga betul lewa waktu poinnya mana warna pilihan pada mak teh warna bup punya cielo kan oi baru tu nak metong cian tu uji betul ke media tu orang macam mana ye orang macam punya warna warna itu met mana tu warna itu mana kelan cielo tu macam cian mana dekat cian cara itu Galatoma na wali kamera manis jeba era yoga. Bakka da jane ande. Bakka de ni chufu. ሌላ አዳራሽ ነው ማለት ነው የምንገባው። እኔ ከሰው በፊት ነው ቀርቦ የሚጠዋጠርብኝ፣ አትጠራጠር ነው። እኔ በፊትስ በልጣለሁ እኮ በፊትም ኦኬ ወይ ምን ፎቶ ይላል ነው Nak begitu beli nak gosar karena pemajaran.